ወዮልሽ። እኔ እሱ መፍዘዝ ነው የገረመኝ። ትናንትና እንደዛ ስትሆንበት ዛሬ ማንነት ተቀይረው ግራ ገብቶታል። እሱ ችግር የለውም። እንደገና እኛ ልናስረዳው በደንብ አልገባውም፣ ግራ ገብቶታል። እንደገና ካሜራ ይዘናል። ፈቃደኛ ሆነሽ አሳስሪኝ ያላት እኮ ነው የሚመስለው። አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካከት ምናምን የሞከርሽው? ማለት መጀመሪያ በጸብ ጉዳይ ነው አይደል እንዴ? እኔ እንዴ ስማኝ፣ እያስመሰለች ነው እንደምትወድ እንደምታፈቅር እያደረገች። በዚህ ልክ እንደዚህ እንድታወራ አልፈቅድልሽም። ከዚህ በኋላ አሁን ሁሉንም ነገር በደንብ ነገራት። ትናንትና የሚያወራኸኝን ነገር በደንብ አድርገህ ነገራት። አንተ የምታስበው ነገርና ትክክለኛ ስሜት ካለ ለእኔ ነገራት። ምንም አልሆንኩም። በቃ አስቢበት አልከኝ እና ደግሞ ውሳኔንም ለመስማት አይደል በዚህ በ5 ደቂቃ ባልሞላ ጊዜ ውስጥ የመጣ 5 ደቂቃ ብለኝ ኢቨን 5 ደቂቃ እንኳን አልሞላም። ሰው ነገራቸው እና ሮጥ ቶሎ ስለመጣ ምን ተፈጠረ? ሲቀጥል ደግሞ ማለት ነው ብዙ አትናደጂ ለምትሽ እኔ ለሰው ስሜት እጠነቀቃለሁ። ይሄን ችግር የለውም። እኔ ግን ይሄ ልጅ እንደመጣ ፍዝዝ የሚለው ነገር እኮ ነው። እንዴት አይፍዘዝ? ግራ ጋባችሁ እኮ እሷ ተስማምታ ነው እንዴ ያሳሰረች? ለማንኛውም ግን በደንብ ራስህን ማወቅ አለብህ። ምን አይነት ሰው ዙሪያ እንዳለ በደንብ ማወቅ አለብህ። ገባ? ነገሮችን ለማስተካከል እንኳን ፈቃደኛ ስትሆንና ፍላጎት ሲኖርህ ምን አይነት ሰዎች እና ምን አይነት ነገር ሊፈጠር እንደሚችል ይኸው ፊት ለፊትህ እያየህ ነው። እልህ ውስጥ ገብተሽ ሌላ ነገር እያስገባሽ ነው ይሄ ልጅ ማለት ነው። ምንም እልህ ውስጥ አልገባም። ምንድን ነው የምትፈዘው አንተ ልጅ? እንዴት አይፍዘዝ? አቢላ አብርሃም ምን ሆነ ነው? ግራ እያጋባችሁ ነው እኮ ያለችው። ተስማምታ ያሳሰረች እኮ ተስማምታ ያላት ያሳሰረች ነው የምትመስለው። ምንድን ነው ይኸውልሽ ሩታ፣ ይሄ ሁለት አይነት በዚህ ልክ መበሳጨታችሁ ነው። መበሳጨት አይደለም የአንቺ መቀያየር ነው ሊያበሳጭን የቻለው እንዴ። ቅድም ሌላ አሁን ሌላ፣ አብርሃም ሲመጣ ሌላ። እሺ ያለውን ነገር ቢያንስ አስረጂው። ምንድን ነው ትክክለኛ ስሜትሽ ቢሆን እኮ አሁን ያሳየሽው ትክክለኛ ስሜትሽ ቢሆን እኮ ያለሽው ሩታ። አንተ አትናገርም እንዴ? እሺ ወሰድሽ ወደ ራስሽ። ምን አድርጊው ነው የምትይው? በቃ ይነግራችኋል። ትንሽ አብርሃም ኧረ በጌታ አብርሃም ሩታት እያቀፈች ያለችው ልቀቀኝ በላት። ልቀቀኝ በላት። አብርሽ ቆይ ስሚ፣ ኮንትሮል ማድረግ አለብሽ እራስሽን። አሁን አጋጋና አሁን በደንብ ውሳኔ ነገር ትናንትና አውርተኛል አይደል እንዴ? ለምንድን ነው አንተስ እንደ ኮንፊደንስ እያወራች የነበረችው እሷ ናት። ሁሌ ለማመጠኛል ከኔ የትም አይወጣም እስኪ ማለት ነው። ደውለህላት ማለት ነው። ስማኝ ዝም በይ አንዴ፣ ዝም በይ በቃ አንቺ 5 ደቂቃ ጠብቂ ይመጣለሁ ስትላት ማለት ነው። 5 ደቂቃ ስጪኝ ስትላት ራሱ እንዴት እንደቆራች በቃ እንዴት እንዳደረጋ 5 ደቂቃ ስጪኝ አለኝ። ማናችሁም በቃ አልፈልግም። ተው እግዚአብሔር በቃ እኔ መከራንም ጋር መሆን አልፈልግም። በቃ ትናንትና ነገሮችን እናስተካክል በቃ ተስተካከል ስትል ሰምታለች። ለዛ ነው እንደዚህ የሆነች ያለችው። እሺ በቃ ከማናችሁም ጋር እኔ እኮ ስለ ትናንትና ጉዳይ ላውራሽ አይደለም እዚህ የመጣሁት። ግን ደግሞ የሚያስብልህ ሰው ለምንድን ነው የማታየው? አንተ ልጅ የሚያስመስልህ አንተ ማንም እንዳያስብልኝ በቃ አልፈልግም። ስማኝ አብርሽ የትናንት ሩታ ግን ምን እያደረግሽ ነው? ምንድን ነው እያደረግሽ ያለሽው? ምን አደረግ? ልጁ እንደዚህ ሲሆን ነው ደስ የሚልሽ? ምን አደረኩኝ? እርግጠኛ ነሽ? አንቺ ነሽ ሩታ? አንቺ ነሽ እንደዚህ የምታደርጊው? አንቺ ነሽ? ይህን አልማስመሰሉ አብርሃም ላይ ምን አመጣ? ሌላ ሰው ላይ ብታስመስይ ይሻልሻል እኮ አብርሃም ላይ ከምታስመስይ። ይኸውልሽ አየሽ እኔ ነገሮችን ቆይ ተረጋጊ። እኔ የኔ ውድ ባል መጀመሪያ ነበረ እንደዚህ ማባበል። እንደዚህ አትናደጂ። አሁን በሰው እጅ ላይ ስታዩ ሄርሚ ተረጋጊ። ግዴለሽ። ኧረ እንደዚህ አትናደጂ። ይዤው አዝናናዋለሁ። እሺ ታያታለሽ።